ሞንጎሊያን ግሪል ሁሃት ይላል። ከፋሚሊ ጋር ወጣ ብለን እንግዲህ ራት ውጪ እንበላለን ማለት ነው። አብረን እንሂድ፣ ተከተሉ። እንግዲህ ሁሃት ከመጣን አይቀር ትንሽ ነገር ስለ ሁሃትና ስለ ሞንጎሊያን አንዳንድ ነገር ልበላችሁ። ሞንጎሊያ ኤሽያ ውስጥ የምትገኝ እና የቻይና እንዲሁም የራሽያ ድንበርተኛ የሆነች ሀገር ስትሆን መግባቢያ ቋንቋቸው ደግሞ ሞንጎሊያን ላንጉጅ በመባል የሚታወቅ ሲሆን ሞንጎሊያን ባዶዋ ከተማ በመባል የምትታወቅ ሲሆን ነገር ግን የምርም ባዶ ሆና ሳይሆን ትንሽ ሰው ብቻ ስለሚገኝባት ነው። ሰላም ውድ ቢናል ተከታታዮች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ስለዚህ ዛሬ እንግዲህ እራት ልንበላ ውጪ እየወጣን ነው ከፋሚሊ ጋር። እንግዲህ ሁሌ ቤት ብቻም አይደለም፣ እንግዲህ አንዳንዴ ወጣ ማለት ያስፈልጋል ከፋሚሊ ጋር ከጓደኞች ጋር ምናምን። ዛሬ ከፋሚሊ ጋር ወጣ ብለን እንግዲህ እራት ውጪ እንበላለን ማለት ነው። አብረን ሄድ፣ ተከተሉ። እየወጣን ነው፣ እየሄድን ነው። እንግዲህ ወጥተናል፣ እየሄድን ነው። ቅርብ ነው፣ በእግር መሄድ እንችል ነበር፣ ግን አየሩ ትንሽ ነፋስ አለው ምናምን፣ ለዛ ነው አሁን በመኪና የወጣ ነው። በነገራችን ላይ ሞንጎላውያን ልክ እንደ ኢትዮጵያ ላንድ ሎክድ ካንትሪ ከሚባሉት ውስጥ የምትመደብና ትንሽ የህዝብ ብዛት ያላት ሀገር ናት ከመሬቷ ስፋት አንጻር ሲታይ። በዊንተር ታይም ቴምፕሬቸሩ እስከ -30 ዲግሪ ሴልሺየስ የሚወርድ ሲሆን በሳመር ወቅት ደግሞ ቴምፕሬቸሩ 38 ዲግሪ ሴልሺየስ ይደርሳል። አብዛኞቹ የሞንጎላውያን ህዝቦች በግብርና የሚተዳደሩ ሲሆን ለዕለት ተዕለት እንቅስቃሴያቸው ደግሞ የሶላር ሲስተም ኢነርጂ የሚጠቀሙ ናቸው። ብዙ ፈረሶች ያሏቸው ሲሆን እንዲሁም ከህዝቡ የፈረሶቹ ቁጥር እንደሚበልጥ ጥናቶች ያሳያሉ። ኦልሞስት አሁን ደርሰናል። ፓርክ እያደረግን ነው። ሁሃት ይባላል። ውስጡን አሳያችኋለሁ። ምግብ በጥሬው ታነሳላችሁ የምትፈልጉትን፣ ከዛ እንዲያበስሉላችሁ አድርጋችሁ መብላት ነው ማለት ነው። እዚህ ቤት ለየት የሚያደርገው ምግብ የምትፈልጉት ቅመም፣ የምትፈልጉት ሽንኩርት፣ ምን ዘይት ምናምን ሁሉም ነገር ራሳችሁ ቀላቅላችሁ ነው የምትሰጡት። እንደ ብፌ የምታነሱት ጥሬ ነገር ነው ማለት ነው። ከዛ ነው የሚበላው። ከዛ ነው ወስዳችሁ እንግዲህ የፈለጋችሁት ተቀምሞ በስሎ ይሰጣችኋል ማለት ነው። ደርሰናል እንግዲህ እየወረድን ነው። በጣም የሚገርመው ደግሞ ህፃናት መራመድ ከመጀመራቸው በፊት ፈረስ መጋለብ ቀድመው ይማራሉ። ሞንጎላውያን አመታዊ 3 ጌም ያላቸው ሲሆን እርሱም ሬስትሊንግ፣ አርቸሪ፣ ሎንግ ዲስታንስ ሆርስ ሬሲንግ ሲሆን 30 ኪሎ ሜትር የሚሸፍነው እንዲሁም በወጣት ተወዳዳሪዎች መካከል የሚደረግ ነው። ሞንጎላውያን ብዙ የቱሪስት መዳረሻ ያላቸው ሲሆን ከነርሱ ውስጥም ጌይሰር ሌክ ትልቁ የቱሪስት መዳረሻቸው ነው። ሞንጎላውያን ቤት አቀማመጥ ከላይ ለሚመለከት ሰው ጣራቸው በተለያዩ ቀለም ያሸበረቁ ሲሆን በቅርበት ደግሞ መሬት ላይ ሆኖ ላያቸው በጣም እጅግ ማራኪ የሆኑ የቤት አሰራር ያላቸው ናቸው። ከተማው ኦሎንጋታ የድሮና አዳዲስ ቤቶች አሰራር ባልተጣረሰ መልኩ አንድ ላይ የያዘ ሲሆን ለከተማዋ ትልቅ ድምቀትና የቱሪስት መዳረሻ እንድትሆን አስችሏታል። ስለዚህ ሁሃትና ሞንጎላውያንን ታዲያ ምን አገናኛቸው ካላችሁኝ፣ ሁሃት የተመሰረተውና የመጀመሪያው ሬስቶራንት የከፈተው እንደ አውሮፓውያን አቆጣጠር በ1999 በሞንታና ሜሱዋላ ውስጥ ሀብሎ የጀመረ ሲሆን
አሁን ላይ በዩኤስኤ ብቻ ከ50 በላይ ብራንች የከፈተ ሲሆን አብዛኞቹ ቅመሞቹ ከሞንጎላውያን የባህላዊ ምግቦች መስሪያ ቅመሞች የሚጠቀም ነው። ይሄን ሁሉ ስለ ሞንጎላውያንና ህወሓት ካልኳችሁ ወደ ፋሚሊ ራት ፕሮግራሙ ልመልሳችሁ። አብራችሁን ሁኑ። እንግዲህ ቦታ እያሳዩን ነው። ልንቀመጥ እየሄድን ነው። ሊያስቀምጡን ነው። መጀመሪያ ተቀምጠን ከዛ ነው እንግዲህ የምንነሳ። ቦርሳዬ ምናምን ላስቀምጥና ከዛ እንግዲህ ሄደን እንወስዳለን ማለት ነው። እዛ ያለውን ደግሞ ስመርጥ ያለውን ነገር ደግሞ አሳያችኋለሁ። ሰው አለ በጣም ቀስ ብዬ ለመቅረጽ ሞክራለሁ። እስቲ አሁን እንግዲህ እንዳልኳችሁ ጥሬ ምግብ ነው የምንመርጠውና አሁን እሱን ላሳያችሁ ደርሻለሁና ምን እንደምፈልግ ልውሰድ አብረን። እኔ ሞሪያው አትክልት ብዙ አልመገብም። ስጋና ፓስታ ምናምኖች ላይ ነው ትኩረት ማድረገው። እስቲ እንግዲህ እየወሰድን እናያለን ማለት ነው። ሳህናችንን እናነሳለን። እዚህ ጋር ፓስታ አለ። ፓስታ ብዙ አነሳ። ፓስታ ወሰድኩኝ። ሌላ ምን አለ እዚህ ጋር ወስደው ስሙ ከላይ አለ። በነገራችን ላይ ይሄ ፖርክ ነው። ፖርኩን አልወስድም ይቅርብኝ። ቺክን አለ እዚህ ጋር ቺክን። ቺክኑን ልውሰድ። ይሄ ከጎኑ የምታዩት ይሄ ፖርክ ነው። ስፓይሲስ ሳስዌጅ አለ እዚህ ጋር። እንግዲህ የወሰድኩት እዚህ ጋር ይኸው እንዳለ ቅጠላ ቅጠል ናቸው። በቃ እኚህን አሁን መዝለል ነው የምዘለው። እዚህ ጋር ሬድ ፖታቶ አለ። ሌላ ምንድን ነው እዚህ ጋር መወስደው? ቶማቶ ትንሽ ወስዳለሁ። ቶማቶ ልጨምር። ሳኔ ሞላ። በነገራችን ላይ ትንሽ ሬድ ፖታቶን ትንሽ ልውሰድ። ቢፍ በዛ በኩል ነው ያለው። በዛ ዞሬ ቢፍ መውሰድ ያለብኝ መሰለኝ። በዛ በኩል ልለፍና ደግሞ ቢፍ ልጨምርበት። ከዛ ሶሶች አብስሰን ስፓይሲ ሶሶች እኔ የምወደው ያው ስፓይሲ ሲሆኑ ነው። እንግዲህ ቢፉን ለመውሰድ ነው በዚህ ዞሬ የመጣሁት። አሁን ደግሞ ስፓይሲዎችን የምንወስድበት ቦታ ነው። እዚህ ጋር የምታያቸው ደግሞ ስፓይሲ ነገሮች ናቸው። አሁን ስፓይሲ እንመርጣለን ማለት ነው። እዚህ ጋር እኔ በጣም የሚያቃጥል ነገር ስለሆነ የምፈልገው በደንብ ልይና እዚህ ጋር አለ ሬታቸውና የማቃጠል መጠናቸው። ካሜራው ላይ ትንሽ እያስቸገረኝ ነው ላይቴ። እንወስድና ይኸው እየጨመረ ነው የሚሄደው። አሁን ይሄ የፋየር ምልክቷን እዚህ ጋር እያያችሁ ነው። በርነር ሬቲንጉ 2% አይነት ነው፣ 2 ነው። እዚህ ጋር 3 አለው። እየጨመረ ነው የሚሄደው።
አሁን ሞር ከሚያቃጥሉት ከዚህ ሳይድ ልውሰድ። ያውን 4 ነው። እዚህ ጋር ደግሞ አለ። እዚህ ጋር ስንት ፋየር እንትን ነው? ይሄ ብዙ ነው። እሱን ልውሰደው። አሁን እንግዲህ እየጨመርኩበት ነው ሞር ስፓይሲ እንዲሆን ማለት ነው። ሌላ ደግሞ ምን እንደሆነ አላውቅም። ይሄ ሰናፍጭ ይመስላል። እኛ ሀገር ሰናፍጭ የምንለው አይነት ምን እንደሆነ አላውቅም፣ ግን ብቻ አቃጣይ ነው። አቃጣይ ከሆነ እወዳለሁ። በቃ ከታኝ የሚያቃጥል ነገር። ይሄኛው ምንድነው? ሞንጎሊያን ሳምበርን ይባላል። ሞንጎሊያን ሳምበር የማቃጠል አቅሙ 3% ብለን እንያዘው። 3 ነው ያለበት። ሌላው እዚህ ቅባቶች ናቸው፣ ኦይሎች። ስለዚህ እንግዲህ ሁሉንም እንዳልኳችሁ ሁሉንም ዘይቱንም የቅባት አይነቶችን ሚጥሚጣውንም ሁሉንም ራሳችሁ ናችሁ የምትመርጡ። ስለዚህ አሁን ደግሞ ቅባት ቦታ ደርሻለሁ። ቅባት ነው የምመርጠው ማለት ነው። ይሄ አሁን ጋርሊክ ኦይል ነው። ይሄ አሁን ጋርሊክ ኦይል ነው እየጨመርኩ ያለሁት። ሳኔ እቾት እዚህ ጋር ናት። ሌላ ምን ልጨምር? ይሄ ዝንጅብል ነው። የጂንጀር ኦይል ነው። በጠበጥኩት። የጂንጀር ኦይል ነው። ሌላው አንድ ያልነገርኳችሁ ነገር እንደፈለጋችሁ ደግሞ መደጋገም ትችላላችሁ። በነገራችን ላይ ስትፈልጉ እየተነሳችሁ እየደገማችሁ መብላት ትችላላችሁ። ካነሳችሁ እንደገና ማሰራት ነው። እስኪ በቃችሁ መብላት ነው። ቅባት እንግዲህ ስለማወድ በዛ እያረኩ ነው፣ ግን ሲወጣ በኋላ ብዙም ቅባቱ አይኖረውም። ስለዚህ አሁን እንግዲህ ወዴት ነው የምንሄደው? ወደ ማብሰያ ቦታው ማለት ነው። አሁን ወደ ማብሰያው ቦታ እየሄድኩ ነው። ይሄን እሰጣቸዋለሁ፣ ያበስሉልኛል ማለት ነው። ይሄን እሰጣቸዋለሁ፣ ያበስሉልኛል። አያችሁ፣ ሌሎቹ ሁለት ሰዓት ሁሉ ያዙ አሉ። እነሱ አሁን ድጋሚ መነሳት ካልፈለጉ ምናምን እንደዛ ነው። የሚያበስሉት እንደዚህ ነው። ይሄው ከፊት ምጣዱን እያያችሁት ነው። ምጣዱ ይሄን ይመስላል። እንግዲህ የሁላችንም ምግብ እዛ ላይ እየተጣደ ማብሰል ነው ማለት ነው። በሰልፍ እየሄድን ነው። በነገራችን ላይ ይሄ ሰልፍ ነው። የሰጡ አሉ፣ እንደኔ ደግሞ የተሰለፉ አሉ ገና ያልሰጡ። በተራ እየሰጠን በሰልፋችን መጠጋት ነው ማለት ነው። ሞር አትክልት ይበዛልና እኔ ብዙም አይመቸኝም፣ ግን ለእናንተ ላሳያችሁ በሚል ነው። ምግቡ ደስ ይላል፣ ቴስቱ የምግቦቻቸው ደስ ይላሉ። ያው ግን ዞሮ ዞሮ ራሳችሁ ስለምትቀመሙት የራሳችሁ የምግብ ውጤትም ሊሆን ይችላል። ያው ግን ቴስቱ ደስ ይላል፣ ቴስቱን ወደዋለሁ፣ ግን አትክልት ስለሚበዛ አይመቸኝም። የሆነ ስጋ ነክ ነገር ወይ የሆነ ነገር ራሳችሁ አዛችሁ ብትመገቡ ብትበሉ ይሻላል። ትንሽ አሰራሩን ላሳያችሁ። አሁን የኔ ተራ ደርሳለች። ምግቤ ልትወሰድ ነው። በእኔ ፊት ለፊት ቢሆን አሪፍ ነው፣ ያምራል። ፊት ለፊቴ ላይ ቢሰራ እዛ ጥግ ሄደች።
እሳት ላይ ጥዶ ብቻ መደባለቅ ነው ማለት ነው። የሰጣችሁት ብቻ ነው የሚበስልላችሁ። ምንም የሚቀመሙት ምንም እንትን የሚሉት ነገር የለም። እና እንደውም የራሳችሁን የምግብ ቴስት ሁሉ በቃ የምትፈጥሩበት ቤት ነው። በራሳችሁ ጥሬውን ብቻ ነው ጥሬ ምርት ነው የምትጠቀሙ። የራሳችሁን የሚጣፍጥ ነገር ማምረት ነው ማለት ነው። ማምረት ነው መመገብ ነው። በነገራችን ላይ ተጥዶ ሲወጣ ምንም ናት በቃ ታልቃለች። ማነስ ነው የምታንሰው እና አሁን እኔ ስትወጣ ታያላችሁ ምን እንደምታከም። ኦልራይት ቴንክ ዩ። እቺ እኔ ወጣች እንግዲህ እቺ ነው የምትመስለው። ስለዚህ ምግቤን ይዤ ወደ ቦታዬ ማለት ነው። በጣም ደስ ይላል። ሁለተኛው ዙር መነሳት አይቀርም። ሁለተኛው ዙር ስጋ ብቻ ነው ማለት ነው። እና ይሄው ሳህኔ ይሄን ይመስላል። ሳህኔ ላሳያችሁ። ስፖርት ሰዓታችንን ሰርዘን ነው እንግዲህ አሁን ምግብ እየበላን ያለነው። እሱ ነው ደግሞ ያሰርዘን። ማን ነው ሰርዝ ያለ? እናቴ ናት። አንዳንዴም ያው እየቀጣን እንደዚህ ምግብ ላይ ማተኮር አለብን፣ ያስፈልጋል። ሁለቱም አብሮ መሄድ ነገር እውነት ለመናገር አይመከርም። በተለይ እንደኛ አሁን የዌይት ሎስ ስለሚሰራ ዌይት ሎስ ኤክሰርሳይዝ ስለሚሰራ ሰው ምግብ አይመከርም። በተለይ እንዲህ አይነት ምግቦች ግን ደግሞ ያው ሀገሩ በራሱ አስቸጋሪ ነው። በጣም ቆራጥ መሆን አቋም ይጠይቃል። እንግዲህ ምግባችንን በልተናል። አሁን ጨርሰናል። ማይኬ ባትሪ ጨርሷል፣ ዘግቶብኛል። ስለዚህ እንደሚሰማችሁ ተስፋ አደርጋለሁ። አሁን በራሱ በሱ ነው እየቀረጽኩ ያለሁት እና እስቲ ለምግቡ ከ10 ስንት ትሰጣለህ? ከ10 ስንት ትሰጣለህ? ለምግቡ ከ10 7 አልተመቸም? ጥሩ ነው። 7 ሰጥቻለሁ።
7 ሰጠ። እሺ አንቺስ? እኔ 8 ባረክ ደስ ይለኛል። 8 ከ10 ሰጣለች። እኔ እንግዲህ 9 ከ10 አሪፍ ነው። ተመችቶኛል። ደስ ይላል። ጣፍጦኝ ነው የበላሁት ምናምን ግን 7 ሰጥተው ሳይናቸውን ታዘቡ። 7 የሰጠው እንደዚህ ነው። 8ቱ ይኸው ኦልሞስት እያለቀ ነው። እኔ ቀነሳው ነው የበላሁት። እዛ ጋር አድርጌ ነው የሚሰራው። ስለዚህ አሁን ጨርሰናል። እንግዲህ እንከፍልና እንወጣለን። እስቲ ስንት እንደሚመጣ እናያለን። ደግመን 2 ዙር ነው የበላነው እና ሂሳቡን እናይና ደግሞ አሪፍ ነው አሪፍ አይደለም የሚለውን ከሂሳቡ ጋር ደግሞ እናስተያያለን። እኔ ተመችቶኛል። 9 ነው በምግብ ደረጃ። ከሂሳቡ ጋር ደግሞ ያለውን እንሰማለን። ጨርሻለሁ። ሂሳብ ከመጣ በኋላ ካርድ የለኝም። $67 ነው የመጣው እና ከፍለን አሁን እየወጣን ነው። እኔ ከምግቡ በኋላ እንግዲህ ያው ነው አልቀየርኩም። 9 ከ10 ነው የሰጠሁት። 9 ከ10 ነው። አሁንም ተመችቶኛል። ዋጋው 67 ማለት በ3 ሰው ስንት ማለት ነው? 20 ምናምን ብር፣ 22 ብር፣ 23 ብር እንደዛ ነው። አሪፍ ነው። አሁንም ቢሆን አሪፍ ነው። መጥፎ አይደለም። እነሱም እንግዲህ አንቀይርም ልክ እንትኑ ያው ነው ብለዋል። በሂሳቡ የምንቀይረው ዋጋ የለም ብለዋል። አሪፍ ነው። እንግዲህ አሁን ወደ ቤት እንሄዳለን ማለት ነው። ለራት ነው እንግዲህ የወጣ ነው። በቃ ባባይ ያንን ይመስላል እንግዲህ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ዛሬ ፋሚሊ ታይም ነበር።